በርካታ ነጠላ ዜማዎችን ከ50 በላይ ነጠላ ዜማዎችን በዘለማችነት አቅርቧል። ቀመር 7 አልበሞች ከ50 በላይ ነጠላ ዜማዎች በሀገራችን ያቀረበ ታላቅ ስመጥር አርቲስት ነው። ከነዚህ ሙዚቃዎች መካከል በኢትዮጵያ ከ48 በላይ ዓለም አቀፍ መድረኮች በመዘዋወር ስመ ገናና መሆን ችሏል። ቀመር የ50 ዓመት ጉዞውን የመጨረሻ 7ኛ አልበሙ ለህዝብ ያደርሳል። በቅርቡ ከዚህም በኢትዮጵያ ሙዚቃ ውስጥ የስንብት በክብር ይደረግለታል። 7ኛ አልበሙ ገና መሰረኛ ሲሆን ሰኔ 15 በዚህ በስካይላይት ሆቴል በደመቀ ስነስርዓት ጥበቡን ባከበረ መልኩ ይመረቃል። በተለይ በክልል ከተሞችም ብዙ ቱር ይኖረዋል። በሚሊኒየም አዳራሽ ደግሞ ሞቃት የሆነውን የሙዚቃ ኮንሰርት በተለይ ከ30,000 በላይ ታዳሚዎች በተገኙበት ይደረጋል። በተለይ ቀመር ሀገር ውጭ በተለያዩ አሜሪካን የተዘዋወረ የሙዚቃ ስራውን ይሰራል። ቀመር የሙዚቃ ስራውን ከጨረሰ በኋላ በተለይ በስሙ ፋውንዴሽን በማቋቋም ለበጎ አድራጎት ስራዎች የሚሰማራ መሆኑን ለመጥቀስ እንወዳለን። ዛሬ እዚህ መሀላችን ፊት ለፊታችን የምትመለከቷቸው የተለያዩ ባለሙያዎች አሉ። በተለይ ዶክተር ለሚ ከአዳማ ዩኒቨርሲቲ ፕሬዚዳንት ናቸው። አርቲስት ስለሺ ስህን የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት፣ እንዲሁም ጋዜጠኛ ግሩም ጫላ፣ አርቲስት ታደለ ገመቹ፣ አርቲስት ዮሳን ጌታሁን እና ሌሎች እንግዶች ከመድረኩ በተለይ አጠቃላይ ዝግጅቱ ምን ይመስላል የሚለው ይነግሩናል። ሁጌሳ ሁጋሳ የጃምቦ ግሩፕም እንዲሁም ደግሞ የዚህ ፕሮግራም አዘጋጅ ሶላና ብርሃኑ አጠቃላይ ኤቨንቱስ ምን ይመስላል የሚለው ጉዳይ ላይ ማብራሪያ ይሰጡናል። እናንተ የምታነሷቸው ጥያቄዎች ይኖራሉ። በኋላ ላይ ስማችሁን የመጣችሁበትን እየጠቀሳችሁ ጥያቄዎችን ማቅረብ ትችላላችሁ። ወደ መድረኩ እናልፋለን። ዝግጅቱ አጠቃላይ ምን ይመስላል ጉዳዮች ይኖሩታል። ተወዳጁ ድምፃዊ በተለይ ደግሞ ቀመር ሲሆን በኢትዮጵያ ሙዚቃ ውስጥ ባለፉት 50 ዓመታት ያዘፈነባቸው ያሰራቸው ያዳሰሳቸው ጉዳዮች የሉ ማለት ይቻላል። ዛሬ እንግዲህ በክብር በኢትዮጵያ ሙዚቃ ውስጥ የሚሰናበትበት መርሃ ግብር እየተሰናዳለት ይገኛል። እንኳን ደስ ያለ ለማለት እንወዳለን። ቀመርን እንግዲህ ከመድረኩ የሚነሱ ጉዳዮች፣ ሀሳቦች፣ ነጥቦች አሉ። ከዛ በኋላ እናንተ የምታነሷቸው ሀሳቦችም እንዲሁም ጥያቄዎች ይኖራሉ። በድጋሚ ስለመጣችሁ እጅግ አድርገን እናመሰግናለን። ክብረት ይስጥልን። እንኳን ለናምሳችሁ የሚዘገኘን በጣም ይከፋ ጉዳት ይፈሩ ስለዛት ነው ስለሚይዙት ቴንክ ዩ ጋር ጎማ እናመሰግናለን። እሺ፣ አጠቃላይ ሂደቱ ምን ይመስላል እንዲሁም ደግሞ ምን እንደሚታሰበው ቢኖር ወደ አዘጋጁ እንመለስ። ሌት ወደ በጣም ቦታ እሺ እንኳን ደህና መጣችሁ። ትንሽ ሌት ሆነ፣ በጣም ይቅርታ። አጠቃላይ የዛሬ ለምን እንደጠራናችሁ ብዙዎቻችሁ ታውቃላችሁ። አርቲስት የምንወደው የምናከብረው አርቲስት ቀመር ይረቱ 50ኛ ዓመት የሙዚቃ ጉዞውን ሰለብሬት ለማለት ነው። ይሄ ፕሮግራም የሚካሄደው በተለያዩ ፕሮግራሞች ናቸው። የፊታችን መስከረም ሰኔ 15 በዚህ በስካይላይት ሆቴል የአልበም ሪሊዝ እና ሙዚቃ ዝግጅት ይኖራል። በተጨማሪም የመስከረም 23 የዓመቱ ትልቁ ኮንሰርት ከ30 በላይ
የሀገራችንን ከተለያዩ ቋንቋ በሚገኙበት ትልቅ ኮንሰርት በሚሊኒየም አዳራሽ የኢሬቻ ኢቭ አርብ ቀን መስከረም 23 ይካሄዳል። በዚህ የአዲስ አበባው ሚሊኒየም ላይ ከደረሱ በኋላ ጉዞ ወደ ተለያዩ የሀገራችን ክፍሎች ይሆናሉ። አዳማ፣ ሻሸመኔ፣ ጅማ፣ ድሬዳዋ፣ ሐረር የትልቅ ህዝቡ ጋር መድረስ ስላለበት የመጨረሻ የሙዚቃ አልበሙ ስለሆነ አልበሙ ከወጣ በኋላ እነዚህ የቱር ጉዞዎች ያደርጋል። ሰው አጠቃላይ የፌዝ ዋኑ ይሄ ነው የሚመስለው። ቀጣይ ፌዝ ቱዎች ደግሞ ይኖሩታል። አረብ ሀገር፣ ሮብና ሰሜን አሜሪካ ትልቅ ቀመርን የሚመጥን ትልቅ የሙዚቃ ዝግጅቶች ይካሄዳሉ ማለት ነው። የአልበሙ ምርቃት መስከረም 15 ከተለያዩ አፍሪካ ሀገሮችም አጋባይ ድምፃውያን ባሉበት ትላልቅ ባለስልጣኖች፣ ቀመሪቶች፣ ወዳጆች በሚገኙበት እዚህ ውስጥ ላይ ይካሄዳል ማለት ነው። አሳጥሬ ነው ፕሮግራሙ የሚመስለው። እንደ መነሻ ላይ ነው የሚያጋቸው። ሌላው ባልደረቦቼ ማብራሪያ ይሰጡበታል ማለት ነው። እዚህ እንግዲህ የሙያ ባልደረቦቹ በተለይ ደግሞ ቀመር እንደምታውቁት በአፋን ኦሮሞ ሙዚቃ ውስጥ ትልቅ የራሱን የሆነ አሻራ አሳርፏል። ቅድም እንዳልነው ያዘፈንባቸው ያዳሰሳቸው ጉዳዮች የሉ። በጣም በርካታ ሀገራትን በመዘዋወር ስራዎቹን ለአድናቂዎቹ አቅርቧልና ብዙ የታሰቡ ጉዳዮች አሉ። እዚህ ወደኋላ ላይ የምናነሳቸው ጉዳዮች ይኖራሉ። ስ የሙያ ባልደረቦቹ ደግሞ የተወሰኑ ሀሳቦችን ያካፍሉንና በቀጥታ ወደ ራሱ ድምፃዊ ወደ ዘረበ ጉዳያችን እናልፋለን። ብዙ ተመልሶ አይመጣም። የተሰማኝ ነገር በጣም ደስ ይለኛል። ደረጃ መድረሳችን ራሱ ያሰማኝ መገኛ ደስ ይላል። ፈጣሪ ይመስገን ያለን። በሌላ በኩል ደግሞ ረጅም መንገድ ሊሄድ ነው። ከዚህ ጀምረን ሶማሊያ ገደል ወጥተን ብዙ ተጉዘን ብዙ ሰዎች ብዙ ኤክስፒሪየንስ ብዙ ልምዳዎችን ከብዙ አይነት ሰዎች ጋር ሰርተን መጨረሻ ላይ ነው ሰው ወደ ሀገር እና ወደ ሀገራችን ለመስ በጣም ደስ ይላል። ከእውነት ከ10 ዓመት በላይ ያሉት ልጆቼ አፈራሁት። ያው እንደምታያቸው በጣም ጥሩ ሁኔታ ላይ ያለ ነው። እዚህ በታችን አፈተናል እንደተዋፈዘት ናቸው። በአጠቃላይ ድባቡ ደስ ይላል። ለማለት ፈልጌ ነው። አሁን እንግዲህ ቀመር ሙዚቃ አባታችን ነው። ሙዚቃ ያስተማረን ነው። ቀመር አንዱ የሚበት ትናለች ማስተሮች ሸጎዬ የሚባሉት ሸጎዬ በጣም ደረጃ ላይ ያደረሰ እኛም እዚህ መሀል ላይ የሚሰሩ ሸጎዬ የሚዘፍን ያደረገ አቤሎ ቀመር ነው። አሁን በጣም ትልቅ ሁኔታ 50 ዓመት የሚችላ ብዙ ኮንሰርት ጋር የተያያዘ ኮንሰርት ነገር አለ። በተጨማሪም የመጨረሻ የሚባለው የመጨረሻ አልበም ከዚህ በኋላ አልበም አላወጣም ነበር። ከዚህ በኋላ አልበም አላወጣም የመጨረሻ አልበም ከዚህ በኋላ አብዘት ዝም ማለት ነው። ከዚህ በኋላ ይደርሳል
ይሸፍራሉ እና እኛም ተወስኖ ያንሰች አለ በጣም ብዙ አድሮች ሰርቷል። እኛም ቤቱ ሰብን ተስፋ ያደርገው ከመለዲ ሰራው ተሰጠረ ትንሽ ነገር አስስቱ ጊዜ ስታንዳርድ ላይ ናት እንደነዚህ እና ያደረገን ታላቅ ወንድማችን የዛሬ ቀን ስላደረገ ብዙ ሰዎች መጥቶ እሱን ተገኛችሁ ድጋሚ በሱ ስም የሚያመሰግናለ። እንደገና ጥያቄ ካለው ጥያቄ ለሚሽ ከቤት የሚነሳ ጥያቄ ካለ አባላችን ለማለት ያስቸግራል። ያንድ ነው ግን የዚህ ታላቃችን የሚሰደው ሌሎች የሚወዳጅኖች የሚሰማቸው ነገር ትንሽ ይበሉና ስለ አልበሙ እናወራለን። አልበሙ ቀጥሎ ለእናንተ ጥያቄዎችን ሻማ መመለሳሉ እኛን የሚመለከተው ከሙያ ጋር የተያያዘው ፕሮግራም የሚመለከተው ከመንገዶቹ ይመለሳሉ። Como se llama el plato? Totalmente desconocido. Calor no enseñado no no. Ya con un desarrollo del mercado y para más de la televisión. Calor ማለት ጀግኖች ያልተወጡትን ብቻውን የተወጣ ጀግና ነው። ያንን የጨለማ ዘመን ተጋፍቶ እኛን ለብርሃን ያበቃ ሰው ነው። የኛ የሙዚቃ አባታችን ብቻ ሳይሆን የማንነታችንም ተባ ነው። በጣም ነው የምንወደው። እሱን አይተን ነው እኛም ለዚህ በቃ ነው። ለዚህ በኋላው ውለታ አሁን ከምናደርገው ከምንደግሰው ድግስ የምታዩት ይሆናል። እናንተ የምትቋደሱት ይሆናል። ቀመርን ለመግለጽ ያው ቃላቶች ያሉኛል። በእውነት ለኔ ያደረገው ሳይሆን ለህዝብ ያደረገው ውለታ ሁሌም ከኔ ጋር እንዲኖር አሁን ቆኛ ያገኘ በጣም ነው ቀመር እንኳን ደስ ያለ ወሳን እጅግ አድርገን እናመሰግናለን። ለሌሎች ባለሙያዎችን እስቲ ሀሳቦቻቸውን ያቀርባሉ። Hajji Bagara Janagati Walagare artist Walisa Kamari Yusuf jecha artist yookaan Walisa jedhamu qofa ibsuun baay'ee ulfaata. Kamari Yusuf Walisaa milkaa'aa Walisaa ayyaana qabeessa garanaa keessa tolaa namaa mul'ataa namaa waaqni isa gargaaree abbaan fedhe maallaqaaf amma fedhe yoo qabaate hiree akkasii argachuu kan hin dandeenye waggaa 50 keessa waggaa 50 artii keessa turuu jechuun hiree guddaadha waan guddaadha. Ayyaantummaa qabaachuu isaa agarsiisa. Kamari Yusuf nama inni irraa dhalate yookaan nama inni sirreef saba inni wallisee otoo hin taane alagaanuu nama isa inaafu isa hawwu sirboonni Qamar magaalaa Finfinnee keessatti otoo kadhatamee jaallatamee dhiibbaa uumee akka banamu gochuudhaan guddina artii Oromoo keessatti wallistoota isaan dursan irraa fuudhee afaan Oromoo afaan ulfaataa akka ta'u wallee godhan keessa naannawee Hiloo fi Oromiyaan fakkaate sirba afaan Oromoo akka wallee kaanii madaalletti warroota ilaalan warra afaan qabachiisee fi sirba Qamar Yusuf DSTV keessaa kan itti arginu. Wallee afaan Oromoo hojjechuun guddachuun hin danda'ama kan jedhu wabeeffannee wallee Qamar Yusufin hordofaa isaan hordofaa as geenyee har'a innis waan hojjete san firii hojjechaa ture san goolaba itti godhuudhaaf sirboota albamaan sirboota 7 qaba. Albama 7 qaba. Wallee qeenxee yookaan baaqee 50 ol qaba. Biyyoota addunyaa kanarratti namni akka Qamaritti aadaa Oromoo naanna'ee agarsiisee jiru. Qabsoo Oromoo keessattis qooda leencaa warra fudhatan keessaa Qamar isa tokko. Qabsoo Oromoo warra jettee dubbatu otoo hin taane warra qaamaan wajjin ta'ee wajjin duulee wajjin lolee as ga'e keessaa isa tokko Qamari.
Qamar anaan fakkeenya akka biiftutti mul'atu ana. Nama guddaa wallisaa cimaa nama gatii muuziqaatiif kennu. Warra afaan beeku qofa otoo hin taane warra afaan hin beekne aadaa Oromoo shubbisiisee warra meeshaa taphatu meeshaa taphachiisee muuziqaan Oromoo sadarkaansa kana fakkaata jedhee addunyaatti nama agarsiisee Qamar ani jecha waltajjii gabaabduu kanarratti isa galateeffadhu miti adeeroo nuu jiraadhu ati walleen jalqabde malee hin xumurre sichiruu sirbitaa jechuun barbaada. Kana booda Qamar albamii isaa baay'ee bareedaa ta'e gurra hawaasa isa jaalatu hawaasa isa eeguutiin gahaa warri sagantaa kana qopheessan dabaree waan kanaa akka jirutti sirriitti himanii jiru. Nummoo waan Qamar qalaya siin ga'e kana imaanaa irraa fuudhee galmaan keenyaa siniin jedha baga nagaan dhuftanii horaa bulaa deefana. ጋለማታችሁ ማለት ፈልጋለሁ። ወንድማችን ቀመር ባለፉት 50 ዓመታት በሙዚቃ ኢንዱስትሪ ውስጥ ይቆይ እንጂ ሙዚቃውን ብቻ ሳይሆን በትግል ውስጥ የነበረ ራሱን ሕይወቱንና ማንነቱን ለሕዝባችን እና ለሀገራችን የሰጠ ትልቅ ሰው ነው። ስለዚህ የዚህ ኢቨንት ዋናው ዓላማ ቅድም ወንድሜ ሶላን ሳነሳ እንደነበረው ይህንን በ50 ዓመት ውስጥ ለሀገሩ ለሕዝቡ በተለይም ደግሞ ለወጣቶቹ ያስተላለፋቸውን ያበረከታቸውን እነዚህን ወጣቶች ያፈራ ትልቅ ሰው በመሆኑ ለዚህ እውቅና መስጠትና በዚህ ባለፉት ዓመታት ውስጥ ያደረጋቸውን ነገሮች ማስታወስን እንደገና ደግሞ ወደፊት ሙዚቃ አልበም ማውጣት ቢያቆሙ ህይወቱን ወደ ሌላ ሽፍት አድርጎ ለሀገሩና ለሕዝቡ የሚያበረክታቸውን ስራዎች ውስጥ የሚገባ ስለሆነ ያንን ለሕዝብ ለማስታወቅ ጭምር ነው። እንደገና ደግሞ የእሱ አድናቂዎች ተከታዮች ጋር ሆኖ ባለፉት 50 ዓመታት እሱን ሲደግፉ ሲያግዙ የነበሩ ወገኖቹና ህዝቡን የሚያመሰግኑበት ኢቨንት ነው የምናዘጋጀው። ስለዚህ በዚህ ኢቨንት ላይ እኛ ሁሉም የሀገራችን ህዝብ አንድነት ሆኖ ይሄንን ኢቨንት ሰለብሬት እንዲያደርግ አብሮ እንዲቆም ነው የሚፈለገው። የመጨረሻ አልበሙን ነው 7ኛ አልበሙ የመጨረሻ አልበሙን ነው የሚያስታውቀው። ይህ ብቻ አይደለም፣ እጅግ በርካታ ነጠላ ዜማዎችን አዘጋጅተዋል። አጠቃላይ ሙዚቃን ለዓለም የሀገራችንን ሙዚቃ ለዓለም ያስተዋወቀ አንጋፋ እና ትልቅ ወንድማችን ነው ብለን ብንል ምናደርግበት አይደለም። እጅግ የምንኮራበት እጅግ የምንወደው ሙዚቃውን ብቻ ማወቅ ብቻም ሳይሆን ቋንቋውን ለማያውቁ ሰዎችም ጋር ሙዚቃውን በደንብ የሚረዱትን ዘፈን የዘፈነ 48 ሀገሮች በላይ ሄዶ ትላልቅ በዓለም ላይ ያሉትን ሙዚቀኞችና ትላልቅ ሰዎች ጋር አብሮ የሰራ እጅግ ትልቅ ሰውና ኢትዮጵያን በዓለም ደረጃ ካስተዋወቁና ኢትዮጵያን ባህል ለዓለም እንዲታወቅ ካደረጉ ትልቅ ሰዎች ውስጥ አንዱ ስለሆነ ይህንን ሰው 50 ዓመቱን በሚያከብርበት ጊዜ አብሮ ሆኖ እሱን ማድነቅ እሱን ምስጋና ማቅረብ እጅግ በጣም አስፈላጊ ስለሆነ ከጎኑ ለቆም ነው ይህንን ኢቨንት ያዘጋጀነው። እንኳን ለዚህ ቀን አደረሰ ማለት እፈልጋለሁ። አመሰግናለሁ። ግሩም ጋዜጠኛ ክፍል ካላ በነገራችን ላይ እዚህ ፊት ለፊታችን የምትመለከቷቸው ባለሙያዎች ባለፉት ጊዜያት ኮሚቴ ተዋቅሮ ይህ ዝግጅት የሚመስል ሽኝታዊ ሙዚቃ ሕይወት ስነስቱን ጥሩ ለማድረግ የተቻላቸውን ሁሉ ሲያደርጉ ቆይተዋል ማለት ነው። ጋዜጠኛ ግሩም ጫላ ደግሞ የሚለን ነገር አለ። ምናልባት እዚህ አብዛኛው ሙዚቀኛ እኔና ዶክተር ሙዚቃ ውስጥ ያለ ነው።
ያልበት ምክንያት ግን ያው ፍቅር ነው። በጣም የሚናገሩ ሰዎች ነው። እዚህ አጋጣሚ ስለተፈጠሩ ያው እንግሊዝኛ የተባለው ደግሞ እንደሰማችሁት ቀመር የኦሮሞ ወይም የኢትዮጵያ ሙዚቀኛ ብቻ ሳይሆን ዓለም አቀፍ ሚውዚካል ጂኒየስ የሚለው ሰው ስለሆነ ነው። ስለዚህ በእንግሊዝኛ እንዲፈጠር ይገባል። Thank you so much. 7 albums and 50 singles and 5 decades of music. This is something that no one can really achieve in simple terms. As you can understand, in this country, it has never been similar for most artists to maneuver around to make their musical works to be heard by people across the borders of this nation. So Qamar had to pass through multiple challenges, so many challenges, and became the person he is right here. So he's a musical genius. He's a person that we are all proud of. He's been across the world, from the Middle East to Europe and North America, where he crowned himself as the king of Oromo music in North America, especially in Canada and the United States. I know him when I was a child. I used to hear his music and the feeling is vibrating. And so many Oromo musicians were looking up to Qamar, as they were talking earlier. The reason being very simple, because he made all of us proud on international stage. So Qamar is a person that we always keep in our hearts, a person that we want to see shining again and again, even in the future. His last album is coming up. It's heartbreaking, for example, for me, because I want to see more of his works in the future. He promises that he will be releasing a few singles, maybe when the time allows him, but this is going to be his last album. I think the 8th album coming up. There are going to be tours across the world, especially in Ethiopia as well, in Northern America, where he's got fun places in the United States and Canada, to be more specific, and in Europe, as I was saying earlier. So Qamar needs to be celebrated not only for the work he has done for the people of Oromo and Ethiopia, but also for his contribution to international music. His works as a singer, lyricist, and also a person who plays that beautiful guitar every now and then that we see, has given people comfort in many places across the world. So Qamar is loved, is adored, is a person that we are going to be proud of, not only yesterday, today, but in the future as well. Congratulations, we love you, we want to see more of you. Thank you so much. ሁሉንም እጅግ አድርገን እናመሰግናለን። የመገናኛ ብዙኃን ባለሙያዎች ደግሞ ታነሷቸው ሀሳቦች፣ ጥያቄዎች ይኖራሉና መድረኩን ለእናንተ እንሰጣለን። የመጣችሁበትንና ስማችሁን እያስተዋወቃችሁ ጥያቄዎቻችሁን ማንሳት ትችላላችሁ። ጥያቄ ሀሳብ አስተያየትም? እሺ፣ በጣም አመሰግናለሁ ስለተሰጠኝ እድል። እንግዲህ ፕሮግራሙን ኮሚቴው በደንብ አብራርቶልናል። እኔ አንድ ጥያቄና ስለ ቀመር አንድ አስተያየት አስቀድሜ አንድ ጥያቄ ያስከትላለሁ። እንግዲህ ቀመር ብዙዎቻችሁ ቅድም ካንቴን እንደተናገረው የሸጎሌ አባት ተብሎ ነው በዓለም ላይ የሚታወቀው። በተለይ በስደት አብረን የኖርበት እንትን ላይ ከኢትዮጵያ ሙዚቃ ውስጥ አንዱ የሆነች የምስራቁ ሸጎሌ በዓለም ላይ ነጮችን የተለያዩ አገር ህዝቦችን በማስተዋወቅና እነሱን በማስመሰል ጭምር ብዙ ሀገራችን ያስጠራ
ትልቅ ባለሙያችን ነው፣ የምናከብረው ሰው ነው። ሌላው አንድ ነገር ነው የምለው፣ በትግል ህይወቱ ብዙ ተነስቷል። እኔ በአጋጣሚ ያገኘሁት እሱ 7 አልበም አውጥቷል። ከ7ቱ አልበም 5ኛውን አልበም ያወጣው ጎረቤታችን ኤርትራ አስመራ ውስጥ ነው። ሁል ጊዜ ያ ነገር ትዝ ይለኛል። እዚህ ለማንሳት ለሚዲያ ሰዎችም እንደ አብነት ለመጥቀስ ነው። በዛን ጊዜ ወደ ኢትዮጵያ መግባት ስለማይችል የፖለቲካ ሁኔታው ስለማይፈቅድለት ለ3 ወር አስመራ ቆይቶ የኢትዮጵያ የጎረቤት ሀገራችን ኤርትራ ታዋቂ ዘፋኞች የተሳተፉበት፣ አርቲስቶች የተሳተፉበት እነ ሄለን መለስ እነ ኤልሳ ክዳኔ የመሳሰሉት በርካታ ታዋቂ እዛ ሀገር ልክ እንደ ቀመር እንደምናየው እንደ አሊ ብራ የምናያቸው አርቲስቶች የተሳተፉበትና እንደ አበጋዝ እንደ ወንድሜ እዚህ ሙዚቃ አቀናባሪዎቹ ደግሞ ስማቸውን የምንጠራበት እንደነ የማነ ናቸው ያቀናባበሩ። ሙዚቃው በጣም ቶፕ ነበረ። እዛ የመጀመሪያውን እኔ አጋጣሚ በታሪክ አጋጣሚ ሆኖ እዛ እሱ ሲያወጣ የመጀመሪያውን አልበም ክር ሰጥቶ የዛ ጊዜ ያወጣሁታላችሁ ሲዲ ነው። ሲዲው ሰጥቶ ሌሊቱን ሙሉ ስንጨፍርበት የነበረና አጠቃላይ አስመራ ውስጥ በዛን ጊዜ በፖለቲካ ልዩነት ሁለቱ ሀገሮች ተቃርበው ባሉበት በጣም ሲዘፈን የነበረ አርቲስት እና ትልቅ ባለውለታ ነው በዚህ ሀገር ለማለት ነው። ይሄ ለማንሳት ነው። ሌላው አንድ ጥያቄ ምንድን ነው? በዚህ 50 ዓመት ጉዞ ውስጥ መነሻ ይኖረዋል፣ ከየት እንደተነሳ ይኖረዋል። እስካሁን በኮሚቴው ስለሰማን ነው። እንዴት ነው ወደ ሙዚቃው የገባው? በስንት ዓመቱ ነው የገባው? ከየት ነው የጀመረው? መነሻው ምን ይመስል ነበር የሚለው ያብራራል ራሱ ወይ ከኮሚቴው ይብራራልን ብዬ ነው። አመሰግናለሁ። እሺ፣ እጅግ አድርገን እናመሰግናለን። እዚህ ጋር 2 እድል እሰጣለሁ። አመሰግናለሁ። ትክክል አቀባላለሁ። ተነሳሽ ሬዲዮና ቴሌቪዥን የመጣው የመጀመሪያ ጥያቄ የሚሆነው ያው ቀመር ኦሮሚያ ተናጋሪዎች ብቻ ውስጥ አይደለም ያለው እና ምናልባት ሌላ ቋንቋዎች ይኖራሉ ወይ? አልበም የመጨረሻ አልበም ነው። በሌላ ቋንቋ መስማት ምንችል አንተ ደስ ይለናል እና እንደዚህ አይነት ነገሮች አሉ ወይ የሚለው ነው። ሁለተኛ ጥያቄ ደግሞ አልበሙ ምን ያህል ፈጀ የሚለው ነው። ሶስተኛ የሚሆነው ጥያቄ ደግሞ እነማን ተሳተፉበት በዚህ አልበም? እነማን ከአቀናባሪ ሆን ያው ሙዚቃ ላይ ብዙ ተሳታፊዎች አሉና እነማን ተሳተፉበት የሚለው ነገር በደንብ ቢብራራልን አልበሙ ዙሪያ ደስ ይለናል። አመሰግናለሁ። ዴዲካታ ከዜና ያራቸው መረጃዎች አንደኛው ጥያቄ የብርሃን ተባራን ጠይቃለች። ግጥም ዜማዎችን ቅንብሩ እነማን ተሳተፉ ስላለሙ ዘንበሪያዊ ነገር ሲነገረን ይበጀናል። ሌላው ከሙዚቃ አልበም በላይ ደግሞ ሲንግሎቹ በጣም ብዙ ናቸው እና ለምንድን ነው እነሱ ተጠራቅሞ አልበም ሆነ አይችልም? በአልበም ቢመጡ በአንድ ብናገኛቸው አንድ ላይ ሆነ ብናገኛቸው የበለጠ ደስ ይለናል። የበፊቱንም ዘመን የመካከለኛውን የሚያሁኑም ስለሚያስታውሱ አንድ ላይ ሆነው የማውጣት ሀሳቦች አለ ከሌለ ያለውን ሶስተኛው ጥያቄ የአልበም ከዚህ በኋላ ለመስራቱና ማይክ መስቀልህ ምንድን ነው? እሱ ማይክ የተሰቀለበትን ምክንያት ትክክለኛውን ነገር ታብራራልን ደስ ይለናል። በሲንግል ስራዎች ወደ መድረክ ስራዎች ብቻ ሳይሆን ሙሉ ለሙሉ ከዚህ በኋላ በአልበም ፍቃዱ እንዳለ ይታወቃል። ስለዚህ እንግዲህ ከዚህ በላይ እድሜ ኖሮ ደግሞ ልትሰራ ፈልጋለን እና ለምን ማይክ መስቀሉን ለምን መረጥ ለማለት ነው። በርከት እያሉ ስለሆነ እነዚህ የሚመለስ ነው። አንዳንድ እንግዲህ በርካታ ጉዳዮች ናቸው መሰረት የሆኑ ጉዳዮች የተነሱት። አልበሞቹ ማማን ተሳትፎበታል። በቤት በዜማ በሙዚቃ ቅንብር ብዙ ጉዳዮች ተነስተዋል። እንዲሁ ሙዚቃ ለማቆም ምክንያት የሆነ ነገር ወይም ብዙ ጉዳዮችም አሉ። እነሱንም ታነሳለን። ምናልባት የታሰቡ ጉዳዮች አሉ። ፋውንዴሽን የማቋቋም ጉዳዮች ላይ
ሀሳብ ቢሰጥ ኮሚቴው መልካም ነው። serba akka serbaatti kan jalqabee roorroo ture bulchiinsaatu roorroo qabaa ijoollee haayiskuul baay'atu achirraa kaanee fincila sana keessa otuma fincila kana asirratti sirbaa taanee fayyadamee boodarra osoo deemuu sirbaa keessa illee gaafa elektiratti walaitu magaalaa Asmaraatti waqtii ni jirti. ያው ለተባለው አስመራ ከተማ እና ወንድሜ ተገናኘን። የተገናኘነው ያው እዛ ሙዚቃ ለመስራት እንጂ ፈረንሳይ ኤምባሲም ደግሞ ስፖንሰር አድርጎን ካልቸር እንድናሳይ እዛ አካባቢ ስለነበር ወደዛ ጎራልን እዚህ ሀገር ለመግባት ስለማልችል እዛ ሰራው። በጣም ጥሩ ህዝብ ነው የኤርትራ ህዝብ፣ ያው የኛው ህዝብ ነው። ምንም ልዩነት የለው። በጣም ያቀረቡ በጣም ነው ሰው የሚወዱት። በጣም ደስ ብሎኛል። ከዛ ደግሞ ሄለን መለስ ማለት ያው እንደምታውቁት እንደናስተዋወቀ በጣም የታወቀች ናት። ቅድም እሱ ጠቀሳት። እንደገና ደግሞ ዘይነት የምትባል ሱዳናዊ እሷ ሆነን ሰራን። የሚገርማችሁ ነገር ኦሮምኛ ሰርቶ አፋን ኦሮሞ ጉጀተልብ አክሰንት እንኳን የላቸው አስተማር ናቸው። እስካሁን ድረስ የኦሮሞ ህዝብ አላወቀም። ኦሮሞች ተቀበሉኝ ነው ዛሬ ያጋለጠኝ ስለሆነ አንድ ላይ ነው የሰራነው። እዛ ጊዜ ጓደኛዬ ይዛ ነበረ የማለት ጋር ይመስላል። በጣም ቤስት ሙዚቀኛ ነው። አሁን ላማ ነው የሚኖረው። እዚህ መጥቶ ያው ሀገራችን የታው ሲቀየር እሱ እዚህ መጥቶ ይሄ ማለት ነው የሚቀጥለው ምንድነው አሰማሪ ፋክት ሲቪ ላይ ባይኖርም የተለያዩ ኢትዮጵያ ቋንቋ ስቴጅ ላይ እዘፍናለሁ። ትግረኛም እሞክራለሁ፣ አማርኛም እንደዛው፣ ሶማሊኛም እንደዛው፣ አንዳንድ ጊዜ ኮንሶ። አሁን እንዳውም ሸጎዬ በአማርኛ የምል መጣበቃ ይህ የምል ሸጎዬ በአማርኛ የምትሰጥ ሰው ታቀብል እስቲ እናያለን ብለው ኤክሳይትድ። እኔ በበኩሌ ኢትዮጵያ ካንትሪ ኔሽን ናሽናሊዝም ከ83 ኔሽን ናሽናሊቲ የምኖርበት ነው። ያ ሁሉ የኔ ቋንቋ ብዬ ነው የማምነው። ዳት ኢዝ ማይ ፕሮፐርቲ፣ የኛ ሀብት ነው፣ የኛ ባህል ነው። ምንም እንኳን ማዳረስ ባንችልም ማለት ነው። ለወደፊቱ ለዛው መማር አለብን፣ መቻቻል አለብን። መቻቻል የሚጀምረው ደግሞ ብዙ ሰዎች ያደረጉት ነገር አለ። ለመቻቻል ቁልፉ ቋንቋና ካልቸር ነው። የአንድን ሰው ካልቸር ካከበርክ፣ ቋንቋውን አዲስ ትራይ ካረግ ካቀረብካቸው ያንን ያቀርቡ ነበሩና የእኛ ስለሆኑ ብቻ ላይ ሁሉንም መዝፈር እፈልጋለሁ። ግን አንድ ሰው ነኝና ሌሎቹ እንዲዘፍኑ አሁን እንግዲህ መንገድ ተከፍተዋል ማለት ነው። ይህንን ብዬ ያልተዋለሁ የነዛ ማለት አልበሚ ኩኒ ጋብዶ አልበሚ ጂያቱ ፖቲስ ለማድረግ አልበሙ ያን የፈጀ ነው። ጃለበት ስልጥታ ጃሰቢት ስልጥታ በሶስት ወር በአራት ወር ይጫል። ግን ይሄ ብዙ ጊዜ የተጀብኝ ስላረጀው መሰለኝ ጋር የተመለስኩበት ፋይናሊ ምን አሉ፣ አይ ከሙዚቃ ዓለም
ሌሎች ነገሮች ያደርጋሉ። ሌሎች ደግሞ በጣም ቀውጥ የሆኑ ወጣቶች ሙዚቀኞች የነፍር የሚዳሩ መንጀረኒ ለእነሱ ቦታ መልቀቅ ይሆናል። እነሱን መምከር ጥሩ ነው። እነሱን ማዘጋጀት ጥሩ ነው ብዬ ትንስል አይ እኛ አልፈቀድንም በብዛት ሰዎች ይገዛሉ ካልክ ግን የመጨረሻ አንድ ነገር በላይ ነው የሞለኪ ነጣ በደት ከማይዚ ሲቲ ተቆሉ ተስደርበት ያለ ከዛ ጀመርን ከሁለት ዓመት በፊት ከሰይ እየጀመርኩ እየተቆ ዛሬ እዚህ ደስ መጣን። ያው እንደምታዩት እዚህ ሁለት አርቲስቶች አሉ። አብዮች አሁን ከሰውን እየሰሩ ነው ያሉት ከሙዚቃ ጋር አለ። በጣም ደግሞ ሙዚቃውም ሜሎዲው እንትኑ ሰጡኝ በጣም እንደ ልጅ ሌትና ቀን የማይለየኝ እዚህ ደግሞ የወሰን አለ ያ ከማድረሱ ስለባ ኦፍማዎቸቴ ናቴኔ ነገርጋሪቹ አክስሙ መሌ ኦፕሬስቲያ አዲስ ኦፕሬስቲያ ገላናሚስ ቦሎኔዚ ነገረጅረኒ ዶክተር ቴማስ ከስመቱ ዶክተር ለምን ጅፉያ ሰፖርት ነው አጀለኒ አክስሙ መሌ አከኝ ለገና ከስመቱ ሰፖርት ነው አጀለኒ ነው ታሙስ መቀስ ባየስ እንደለተፈታ እዚህ ላይ ነው ያለ ነው። እንግዲህ ያልተጣችሁ ነገር ሚክስ ስለታረክ ጠይቁኝ። አዎ በዚህ አልበም ውስጥ ሪሚክስ የሆኑ አንድ የተወሰኑ ስንግሎች አሉ። ስንግሎች ስንል እንግዲህ ከልጅነት ጀምረን እዚህም ታትዚህም ጣት ስለምናደርግ ብዙዎቹን ያሉ አላስታውስም ነው ያ ለወደፊት ጥሩ እንደ ጥሩ ሀሳብ እንወስዳለን። እንግዲህ ባለቴ ማለት በከረከት መንጎዴ ከማ ከጌሳስ ይችላል በሚል እንግዲህ ከላይ ሞስትሊ ሶስት ሰርቨንት አካባቢ ከሰርባት ሪፖርት እንዳንድ ዘፋኝ ሁሉ ሳልገባበት ሳልጀምር ነው የሆነ እንግዲህ ሲንግል እዛም በጊታርም እየዘፈን እየነበረው እንጂ ያው እንደ ዘፋኝ ማለት ነው። ምናልባት ሌላው ከተነሱ ሀሳቦች መካከል ከአልበም ውስጥ በተለያዩ ቋንቋዎች የተዘፈኑ ወይም ትራኮች ምን ያህል ነው የሚለውን ጉዳይ ብታነሳለን በዛው። ቅድም አንስቼ ነበር። እሱም በአልበም ላይ ባይኖረኝም ስቴጅ ላይ የተለያዩ አይነት ቋንቋዎችን እዘፍናለሁ። አሁን እየመጣ ያለው ለወደፊት ግን አሉ የተወሰኑ በኮንሰርኛ፣ በሲዳምኛ፣ በአማርኛ፣ በትግርኛ እንደዚህ አይነት ነገሮች አሉ። ሀሳብላይ እስከዛሬ ድረስ ግን በሲዲ ደረጃ ኦሮምኛ ብቻ ነው ያለው። መልካም ሶላና ደግሞ በተለይ ከፋውንዴሽኑ ጋር እና በቀጣይ የታሰቡ ስራዎችን ታንስተን። እሺ አሁን ቀመር ያወራው ነገር ትንሽ ጠቅላላ አድርጌ የአልበሙ 14 ትራክ አለው። ግጥምና ዜማ የወሰን ጌታውን ስሜቷ ራሱ ቀመር እና የተለያዩ ሌሎች በግጥምና ዜማ ተሳትፈዋል። እንዲሁም በቅንብር ግጥምና ዜማውን በማቀናበር አንተነህ ተፈራ፣ ሀብታሙ ወይም አብቹ፣ ካሙዙ ካሳ በተጨማሪ ሌሎችም አሉ። በአልበሙ ዙሪያ ይሄ ያለው ይህንን ራሱ በኦሮምኛ በማድረግ ነገር አልበሜ ዱራ ከመራማት አድርጉ አካል በናት ሰሩማዳ አልበሜ ኩኒ ትራኪ ቱና ኦፍቴሳ ቀባ ወለሎ የደሎላኒ ነሞኒ ባየን ረተማተሪሉ ስፔሻሊ የወሰን ጌታውን ስሜቱፋ ቀመር አቢ ኮፔ ሳንኬ ተድሩ ነሞንን አስራትንሽ ወለነት ሚድራቸው ነበሩ ሰፕራይድ ቦ ያለተርጉን አዲስ ስበተኮ ማቸሉ ገዱ ኩኒ ወለሎላኒ አነመተሉላ ሙዚቃ ከና ቀሌቱ ደግሞ አንተነህ ተፈራ፣ ሀብታሙ አብቹ፣ ካሙሉ ካሳ ቀሌቱ በኩላ ወልማ ማለት አልበሜ
ቀመር አመባታ ጅቡቲ አልበመ ሰድማ ኤደተ ቦዴ ጋፋ ሰኔ ሻኒ ስካይላይት አልበም ቢቢላ ፊ ኮንሰርት ቢቢላታ akkasumas immoo irreecha gaafa jimaataa maskaram yookiin fulbaana 23 jimaata galgala haftuu 30 oola. Qamariin kan jaallatan qamarii konsertii guddaa miiliyoona addaarash irratti qophaa'ee jira. So inni magaalaa Finfinneetti taasisu. Dabalataan immoo magaalota Oromiyaa filaman yeroodhaaf filaman Adaamaa, Jimmaa, Shaashamannee, Dirreedawaa fi Hararitti konsertii guddaa ni qabata. Albamni kun feez 1 irratti kan gaggeeffamudha. Feez 2 irratti immoo biyyoota Arabaa, Awurooppaa fi Samiin Ameerikaa fi iddoo adda addaatti konsertii guddaa ni qabata feez 2 irratti jechuudha. So Awustiraaliyaatti dabalata jechuudha. Kanarra kan jiru waan nuti jiraatu immoo ቻንስ ለመፋም ያና ያን መለስ ናቸው የመጨረሻ ቻንስ ለቤቱ ውስጥና ፕሮግራማችን ይደርሳል። አንድ ሁለት ሶስት ሀሳቦች ብቻ እንቀበላለን። እዚህ ላይ አስተኛ ባላንጣለሽ ተክሏስን ባለው ከፋና ቴሌቪዥን የመጣሁት ለቀመር መጀመሪያ ያለኝን አድናቆት ልግለጽለት። 50 ዓመታቱ ከኪነ ጥበብ ጋር ተዛምዶ መኖር ቀላል አይደለምና ቀመር ያልዳሰሳቸው ቀደም ሲል እናንተ ስታነሱት እንደነበረው ያልዳሰሳቸው ጉዳዮች የሉ ተከብሮ ከነክብሩ ነው እዚህ ጋር የደረሰውና እንኳን ደስ ያለ ስላለህን ስለሰጠን ስራዎች በጠቅላላ እጅግ አድርገን እናመሰግናለን። ባንጠብቁ ማለት ወደ ጥያቄ ሳመራ ትንሽ ብዥታ የፈጠረብኝ ነገር አለ። ማለት የቆረጣችሁት ቀን ለምሳሌ ሰኔ 15 ሰኔ 22 ሀጫሉን የምናስብበት ቀን ነውና እንዴት ነው ሀጫሉን እያሰብን ቀመርን ከመድረክ የምንሸኘው? ይሄ ቀን አስባችሁበታል ወይ? ፕላስ ደግሞ የኢሬቻ ቀን ነው ኮንሰርቱ ይዘጋጃል የተባለውና እውነት ስንመጣ የቀመርን ኮንሰርት ልናከብር ነው የምንመጣው ወይስ ኢሬቻን ለማሰብ ነው? ቀኖቹ ላይ አስባችሁበታል ወይ የሚለውን ነገር ለማንሳት ነው። አመሰግናለሁ። አመሰግናለሁ። ጃስቲን ባለው አዲስ ማስታወቂያ ቀመር የሱስ ለምሳሌ ባለፈ ከዚህ በፊት በነበሩት የዲያስፖራ ፖለቲካው ላይ የነበረው ኮንትሮቨርሲ ይታወቃል። ከዚህ በፊት የነበረው እና ያሳለፋቸው ሀሳቦች ሊኖሩ ይችላል። እነዚህ የህይወት ፈተናዎቹ ከተወለደበት ቦታ አንስቶ እስከ በውጭ ሀገር እስከኖረበት እና በዚህም ከተመለሰ በኋላ ያሳለፋቸው ዶሮች ሚዳስ መጽሐፍ ለመጽሐፍ ታስበዋል። አብዛኛው በማስመልከት ህይወቱን ብዙ አነጋጋሪ ጉዳዮች ስላሉት በዚህ በመጽሐፍ በኩል ለሚጠቅም ለማስተላለፍ የሚታስባል። አመሰግናለሁ። እሺ በጣም አመሰግናለሁ። ተመስገን ከኔ አንድ ልጅ እባላለሁ። ፖሊስ ያለ የሚሰራው እገኛለሁ እና በመጀመሪያ ስለ ቀመር ያለኝን አክብሮት መግለጽ እፈልጋለሁ። ብዙዎች ብለዋል ስለ ቀመር፣ ይህም ደግሞ ማለት ስለምፈልግ ነው እና ያልተዘመረላቸው ሙዚቀኞች መካከል ነው። የሙዚቃ አዘማመሩ ከተመለከታችሁ ሚውዚክ ኤክስፕሬሽን እንለዋለን በሙዚቃ አጠራር። በሁለት አይነት መንገድ ነው ኤክስፕሬሽን ያደርገው። አንዱም በግሎባል ኤክስፕሬሽን ያደርጋል፣ አንዱም ደግሞ በአካላዊ እንቅስቃሴዎችን ያደርገው እና በዚህ በጣም ሊገለጽ ይገባል። ምክንያቱም ሀሳቦቻችን የሚሻገሩት ሀሳቦቻችንን የምናሻገረው በሙዚቃ ስለሆነ በሁለቱም መንገድ ባሻው መንገድ ያደርስልናልና እጅግ ከልብ እናመሰግናለን። እኔ አንድ ጥያቄ ብቻ ነው ያለኝ ኮንሰርቱ ጋር ተያይዞ ነው። ቀደም ሲጠየቅ ነበረ ኮንሰርቱ ጋር ተያይዞ እነማን ይዘፍናሉ እዚህ ኮንሰርት ላይ ወይስ ብቻውን ነው ሙዚቃውን የሚያቀርበው የሚለው ነው። ሌላው እንደ ሙዚቀኛ ለማሰብ የሙዚቃ ባንዶች ያስፈልጋሉ። አንድ ሙዚቃ ለማዘጋጀት ሙዚቃ አቀናባሪዎችን እንዲሁም አንድ ላይ ተባብረው ሳውንዱን ለማስተካከል የሙዚቃ ባንዶች ያስፈልጋሉ እና እነማን ናቸው ባንዶች የሚሳተፉት?
ሀገራችን ላይ ያሉት በጣም በርካታ ባንዶች አሉና በጣም የተመረጡ ባንዶች እነማን ናቸው ኮንሰርቱ የሚያቀርቡት የሚኖረው ቅድም ሲነሳ ነበረ የሙዚቃ ስራው ሌላው ሁለተኛው ጥያቄ ስለሆነ ነው። ቅድም ሲነሳ ነበረ በጣም የምንወደው የሙዚቃ ስራዎች አሉት ቃለ እና ድጋሚ የምንሰራው እያስባለሁ ሪአሬንጅ ወይም ሪሚክስ አድርገን አሬንጅመንቱ ኦሪጂናል አሬንጅመንት አለ። እንደገና ደግሞ ሪአሬንጅ ሲደረግ ከኦሪጂናሉ አሬንጅመንት ጋር መመሳሰል ስላለበት ሪአሬንጅ ተደርጎ የሚወጡ ሙዚቃዎች አሉ። ምክንያቱም በጣም የምንወዳቸው የሙዚቃ ስራዎች አሉ። ቀመር የሙዚቀኛ ሙሉ ሙዚቀኛ ነው። ምክንያቱም ጊታር ይጫወታል፣ አኩስቲክ ጊታሮች ይጫወታል። እንደገና ከአኩስቲክ ጊታሮች ጋር ደግሞ የሚያወራቸው ግጥምና ዜማ ስንዳሪዎች አሉ። በጣም የሚገርሙኝ ሙዚቀኞች መካከል ነው እና እኔም ወደ ሙዚቃው እንድገባ ትልቁንም ሚና የሚጫወተው የሱስ ቀመር አንደኛው ነው እና መልካም እድል እንዲገጥመን እመኛለሁ። የሙዚቃ አልበም ብዙ ነገሮች አሉትና ሙዚቀኞች በደንብ ያውቁታል። ሙዚቃ ሲወጣ እና መሰማቱ ብቻ ሳይሆን ከጀርባ ያሉ ስራ በጣም ብዙ ነገሮች ፋሲሎች አሉ። ሚክሲንግ አለ፣ ማስተሪንግ አለ፣ አሬንጅመንት አለ፣ ቮይስ ሪከርዲንግ አለ። እነዚህ ሁሉ ተጠቅመው የሚሰሩት እና መልካም እድል እንዲገጥመን እመኛለሁ። አመሰግናለሁ። በርካታ ጉዳዮች ተነስተዋል። ከመድረኩ ማሻገር ነው። እሺ የኢቨንት ፓርት ስለሆነ አንዳንድ የተነሱትን ልመልስ። አንደኛው የምንወደው የሀጫሉ አዋርድ ላይ አንድ ሳምንት ልዩነት ሆነ። ሀጫሉ ነው ወይ የምናከብረው ወይስ ይሄኛው ምናምን የሚለው ነገር ነው። ይሄኛው ምንድነው? ይህን ፕሮግራም ቀኑን ስናወጣኛ በየሳምንቱ ትላልቅ ኢቨንቶች ከተማ ላይ ኖሩ ራሱ ካለው የህዝባችን ፍላጎት ያን ነገር ይመልሳል ብለን አናስብም። ሰው በየሳምንቱ ኢቨንቶች ቢኖሩ ራሱ ለዚህ ምንም ችግር ያለው አልመሰለንም። ድጋሜ የምናይ ነገር ካለ ደግሞ ፕሮቫይድ የማድረግ ነገር ይኖራል። ሁለተኛው እሬቻን ነው የምናቀርበው ወይስ ቀመርን ነው የሚለው ነገር እሬቻ ከተነሳ በሙዚቃው ዘርፍ ቀመር ሳይነሳ ሳያነሱ ማለት እንትን ነው። በትልቁ ከዲያስፖራም ከተለያዩ ክፍለ ሀገርም ከአፍሪካ ሀገራትም የተለያዩ ሰዎች አንድ ላይ በእሬቻ ጊዜ ስለምናገኛቸው እኛ ላሰብነው ነገር ደግሞ በትልቁ በዛም ዋዜማ ብናደርግ ቀመርን የምመትን ነገር እናደርጋለን የሚለው ነገር ታስቦ ነው። በዛ ግን ብታይ ነው የሚለው። ሌላው የመጽሐፍ ጉዳይ ተነስቷል። በመጽሐፍ ፋንታ አሁን የ50 ዓመት የቀመር ጉዞ የሚል ዶክመንተሪ የተሰራ ነው። የስካይላይት ፕሮግራሙ ላይ የዶክመንተሪ ፓርቲ ይኖራል። ሰው ቀመር ከየት ወዴት የሚለው የዶክመንተሪ ፓርት አለ። ያ ዶክመንተሪ እየተሰራ ነው። ኦኬ ሌላው ቅድም ጠቅሻለሁ። እነማን ይሳተፋሉ ኮንሰርቱ ላይ ምናምን የሚል ቅድም የተናገርኩት ወደ ከ30 በላይ የተለያዩ ኢትዮጵያም ቢሆን ከኢትዮጵያ ውጭ ድሮ ስፔሻሊ ከማሊ ዘፋኞችን ጋብዘናል። የቀመር ወዳጆች ቀመር በተለያዩ ጊዜ ቱር ሲያደርግ አብሮ የዘፈናቸው ወዳጆቹ እዚህ ኮንሰርት ላይ ይገኛሉ። ከ30 በላይ ከሁሉም ከኢትዮጵያ ከማሊ ከሌላም ቦታ ከ30 በላይ የሚሆኑ አርቲስቶች ይሳተፋሉ። በዋናነቱም ደግሞ እዚህ በምታዩ ትላልቅ አርቲስቶች አሉ፣ የቀመር ወዳጆች፣ እነሱም ሁሉ ይኖራሉ በብሎ እያዝ which is locally በጣም well respected people ሰርተናል። እድል አግኝቼ ከአፋር ወልዲንግ ጋር ሰርቻለሁ። ሰጋሪ ተማሪ ታባወባ ከናይጄሪያ
ኩዱ ከኬንያ ሁለቱም ከሩዋንዳ ቡጁምቡራ ይቻሉ ከነዛ ውስጥ አሁን ሆፕፉሊ የማሪያ መኩምባ ማሪያ የሳውዝ አፍሪካ የሰው ልጅ ምን አይነት እሷ አይደለችም። ትመጣለች። ከጀማይካ ሰው ይመጣል፣ ከካናዳ ሰው ይመጣል፣ ከማሊ ሁለት ሰው ነው እንግዲህ አሹ ያሉት የፋከቱሬ ልጅና ሙሰጋሬ በጣም የታወቁ ናቸው። ተባላይ ፓፖላ እመጣለሁ አንዳንዴ ሞተ ከእሱ ነው የናይጄሪያው ማለት ሪሚክስ የተባለው አሁን ሪሚክስ አንድ 4 ነው 5 ሪሚክስ አድርገናል። የአንድ ውስጥ ነው የቀረው አዲስ ነው። የመጽሐፍ ጥያቄ ተነስቷል። ቅድም ደግሞ ብዙ ኮምፕሊመንት አለ። ለዛም ደግሞ በጣም አመሰግናለሁ። እንግዲህ እናንተም እንደዚህ በርቱ ላገኝ በሙዚቃ ፊልድ የተሳተፍከው አንተ መንገዱ በጣም ጠመዝማዛ ነው። ተስፋ አለመቁረጥ ነው። ያው እሱን እንደ ምክር ደግሞ ይተመላለው የመጽሐፍ ጉዳይ ብዙ ሰዎች ይጠይቁኛል። ግን እስካሁን ድረስ ተስፋ ነው መጽሐፍ የጀመረ ሰው የለም። እንደዛ ነው የቀረብ ያለው ከንበርት ላቆመና እኔ ግን አንድ ግርም የሚለኝ ነገር ስላለ መጠየቅ እፈልጋለሁ። እንደምታዩት ቀመር በኢትዮጵያ ሙዚቃ ውስጥ 50 ዓመት ነው የቆየው። እድሜው ስንት ይመስላችኋል? በ80ዎቹ